دانا للإسلام وعلمنا القرآن خير الكلام وجعله نورا وشفاء لما في الصدور والصلاة والسلام على هدي البشرية ومعلم الإنسانية المربي الأكبر صلوات الله عليه وسلم بأبي هو وأمي. السلام عليكم ورحمة الله وبركاته. بسم الله. እንግዲህ ያው ዛሬ መድረኩ የቁርአን መድረክ ነው። ቀኑም ለይለተል ቀድር በውስጡ ያለበት አሽረል ወአኸር ውስጥ ነን። ቁርአን ጋር ትልቅ ግንኙነት ያለው ጊዜ ላይ ነው ያለነው። እንግዲህ ቁርአንን በዚህ መድረክ ላይ ማንሳት ወቅቱም ጊዜውም ያስገድደናል። እኔን እንዳነሳ የሰጡኝ ሐሳብ ወንድሞች እንግዲህ ቅድምም በዑለሞች ሲገለጽ እንደነበረው የነብዩ ሰለላሁ ዐለይሂ ወሰለም አጠቃላይ ከቁርአን ጋር ከነበራቸውና የነብዩ ሰለላሁ ዐለይሂ ወሰለም ከሪሳላቸው ጋር ይዘውት የኖሩትን አጠቃላይ ሂደትን ማሳያ በሆኑ መልኩ መገለጫ በዑለሞቹ ቀርቧል። ብዙ ነገር ተዳስሷል ብዬ አምናለሁ። እኔ አንድ መነሻውን ቁርአን አድርጌ ወደ ተሰጠው አርስቱ ውስጥ ገባለሁ። ይሄ ቁርአን ዛሬ ይሄ መድረክ ሲዘጋጅ እንግዲህ ብዙ ሑፋዞችን ወይም ደግሞ የቁርአን ባለቤቶችን መሰረት አድርጎ ከዛ ጋር ባለው መልኩ ለቁርአን የሚኖረን ግምት ቦታ ቁርአን ጋር ያለን ትስስርና ግንኙነት መስተካከል በሚገባው መልኩ ማሳያ ሊሆኑ የሚችሉ ሞዴል መሆን አለባቸው ተብለው የሚታሰቡ ጉዳዮችን ለማንሳት ነው። አላህ Subhanahu Wa Ta'ala ይሄንን ቁርአን እንግዲህ የተከበረ አድርጎ እሱን የያዙትን የተከበረ የወረደበትን ጊዜ የተከበረ የወረደላቸው ነብይ የመጨረሻና ታላቅ ነብይ አድርጓቸዋል። ዛሬም ድረስ ቁርአንን የሚይዙት ቁርአን ጋር የሚኖረው ትውልድም በዱንያም በአኺራ ትልቁ ደረጃ ያላቸው እነሱ ናቸው። ሌላው ይሄ ቁርአናዊ ተአምር እዚህ ቁርአን ጋር ስንኖር አላህ ይሄንን የተከበረ ቃሉን ቁርአንን እንድንኖረው ሲያዘን ሕፍዙን ራሱ ተበኒ አድርጎት ባለቤት ሆኖ እሱ እኔ ጠባቂው ነኝ ብሎ ደግሞ ከትውልዱ ቁርአንን የሚሸከሙት ከልጅ እስከ አዋቂ እድሜያቸውም ገፍቶ እድሜያቸውም ማንሶ ሁሉም ሊይዙት በሚችሉበት መልኩ ጋር አድርጎት የአምስት የአራት ዓመት ህፃን ልጅ ቁርአንን ሐፍዘውት እናያለን። በዓለማችን ላይ ምንም አይነት እምነት የለም፣ የየትኛውም አይነት ዲን የለም፣ የየትኛውም ዲን መሪ አይገኝም በምድር ላይ የእምነታቸውን መጽሐፍ ከጫፍ እስከ ጫፍ የሐፈዘ እስልምና ውስጥ ቢሆን እንጂ። ይሄ የዚህ ቁርአን ልዩ ተአምር ነው። ሰምታችሁ ታውቃላችሁ? በየትኛው እምነት ታሪክ ውስጥ ከመጀመሪያው ምዕራፍ እስከ መጨረሻው ምዕራፍ እከሌ የተባለው አዋቂ ወይም ደግሞ የእምነት መሪ በቃሉ ሸምድዶታል የሚባል መጽሐፍ ከቁርአን ውጭ? የአምስት ዓመት ህፃን ልጅ ግን ቁርአንን ሐፍዞታል። ይሄ አላህ Subhanahu Wa Ta'ala ተአምር ነው። አላህ ለዚህ ቁርአን የሰጠው ሙዕጂዛ የቁርአንን ትልቅነት ማሳያና መገለጫ። አንድ የአምስት ዓመት ህፃን ልጅ ቁርአን ሐርፍ ሲሰበር ይመልሳል፣ ቃል ሲጨመር ያርማል። ይሄ ቁርአን ተአምር ነው። እንግዲህ ቁርአን ላይ ብዙ ነገር ማለት ይቻላል። እኔ ቅድም እንዳልኩት መነሻ ሐሳብ ላይ ወንድሞቼ ሲነግሩኝ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም እና ከሰይድና አቡበክር ጋር በነበረው በእስልምና ታሪክ ውስጥ እንግዲህ ያለፉት ፈተናዎች ይሄ ዲን ዛሬ እዚህ ሲደርስ እንዲህ ዝም ብሎ የመጣ ዲን አይደለም፣ ወይም ደግሞ ሙፈረሽ ቢልወርድ አይደለም፣ አበባ ተነጥፎለት በክብካቤ አይደለም። የነብዩ ሰለላሁ ዐለይሂ ወሰለም ሐያት ስንመለከት እንግልት፣ መከራ፣ ፈተና የተለያዩ ነገሮችን አልፈው ነው በዚህ ደረጃ ዛሬ ሄዲን እኛ ጋር የደረሰው። አንድ ክስተት እንዳነሳ ነው ወንድሞቼ ሐሳብ ሲያነሱልኝ የነበረው እሱም ጋር ሰውር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንግዲህ ይዘውት የመጡትን እውነትና ሐቅ አለመቀበል መብታቸው ሆኖ እምነታቸውን ለማስቀየርና አቋማቸውን ለማስለወጥ ግን የተደረገው ጫና ወይም ደግሞ በነብዩ ሰለላሁ ዐለይሂ ወሰለምና በባለደረቦቻቸው ላይ የተደረገው እንግልት ምን ያህል ከባድ እንደነበር ታውቃላችሁ። ለዚህ ነው እኮ የነብዩ ሰለላሁ ዐለይሂ ወሰለም ሰይዱል አንቢያ ወልሙርሰሊን መከራውም ፈተናውም ከማንም ነብይ በላይ ያስተናገዱ ታላቅ ነብይ ናቸው። የመጨረሻውና የመደምደሚያው ነብይ ተደርገዋል ሰለላሁ ዐለይሂ ወሰለም። በዛ ዙሪያ የነበሩትንም ሰዎች ይዋቸው አብሯቸው የነበሩ የነብዩ ሰለላሁ ዐለይሂ ወሰለም ሐዋሪያዎች እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም ካሳለፏቸው ትልልቅ ክስተቶች የፈተና ክስተቶች ውስጥ በዚህ ሐቃቸው ተገፍተው ወደ ሂጅራ ወደ ስደት እንዲወጡ መደረጉ ነው። ወደ ስደት በወጡበት ጊዜ ማን ነበር የተከተላቸው?
ያንንም ደግሞ እንግዲህ በኖሩበት በተወለዱበት በሚወዷት ሀገር ላይ የያዙትን እምነት በነፃነት ማስተናገድ እንዳይችሉ ተደርገው ሲገፉ ለእምነት ነፃነታቸው ዋስትና ሲሉ ሀገራቸውን ለቀው ቢወጡ ተከትለው ለማጥፋት ነበር የወሰኑት። ነብዩና ሰለላሁ ሰይድና አቡበከር ስዲቅን ይዞ ለመጣ 100 ቀያይ ግመሎችን ሸልማለን ነበር ያሉት በዘመኑ። ኢዘን እንግዲህ ያው እንግልቱን ታቆታላችሁ የደረሱበትን ጉዞ ካደረጓቸው ነገሮች ውስጥ ሰይድና አቡበከር ስዲቅ ጋር ያችን ፈተና ለማለፍ ጋር ሰውር ዋሻው ውስጥ ተደብቋል ረሱል ሰለላሁ ዐለይሂ ወሰለም። እዛ ዋሻ ውስጥ ያሳለፉት እንግዲህ አላህ Subhanahu Wa Ta'ala ያለምንም ሂደት ነብዩን መከለል መሸፈን መጠበቅ የተነሱትን ሰዎች ሁሉ በሱ በቁድራው ማድረግ ያለበትን ሁሉ ማድረግ ይችላል አይደለም። ለዛም ነው ሱራቃ ኢብኑ ማሊክ እንግዲህ የፋና ወጊ ተብሎ የሚታወቁ የተሄዱበትን መንገድ ተከትሎ መድረስ የቻለ ሰው ነው። መሬት 3 ጊዜ ወጣዋለች አይደለ? ሱራቃ ኢብኑ ማሊክን መሬት እየዋጠች ለቀዋለች። መለሳለሁ ይላል ቃል የተገባለት 100 ግመል ትዝ ይለዋል መልሱ 100 ቮልቮ በሉት በዚህ ዘመን እንዴት ነው ያንጥሎ የሚመለስ? ነብዩን ይዞ ለመጣ ሰው 100 ቮልቮ አለ። አሁንም ይወጣል መሬት ይዘዋለች ነብዩ ዱዓ ያደርጋሉ። አሁንም ይላል 3ኛ ጊዜ። እኔ በዚህ ክስተት ውስጥ ከሚገርሙኝ ነብዩ ሰለላሁ ዐለይሂ ወሰለም ዋሻው ውስጥ ከመግባታቸው በፊት ሱራቃ ኢብኑ ማሊክ ጋር አሁን እኛ ካለን ቁርአን ጋር ካለን ግንኙነት ጋር አንድ ማሳያ የሆነ ክስተት ላንሳ። የነብዩን ነብይነትና ታማኝነት ይዘውት የመጡት ሪሳላ ትልቅነት የሚያሳይ ስለሆነ እሱም ሱራቃ ኢብኑ ማሊክ መጨረሻ ነብዩን መያዝ እንደማይሆን ሲያቅ ሰለላሁ ዐለይሂ ወሰለም ነብዩ ሰለላሁ ዐለይሂ ወሰለም እሱን በቃ ምን ያክል አእምሮ በዛ በገንዘብ ቃል በተገባለት ነገር ምክንያት መመለስ እንዳልቻለ ሲያቁት እንተውድ ያ ሱራቃ ፈለከ ሲዋሪን ኪስራሉት ሱራቃ አሉት ተመለስ እኔ ግን አንድ ነገር ቃል ልግባልህ አሉት። ስትመለስ ወደፊት የሱራቃ ኢብኑ ማሊክን ኪስራ የኪስራ ኢብኑ ሁርሙዝን ክራውን ወይም ደግሞ ምንድነው የሚባለው በአማርኛው ዘውድ ላንተ ይሆንልሃል አሉት። አስቡት ከነዛ ደካማ ቁረይሽ ዘላን ማህበረሰብ ራሳቸውን በእምነታቸው ለመጠበቅ አገር ለቀው የሚወጡ ነብይ ሰለላሁ ዐለይሂ ወሰለም በመድር ላይ ኃያል የነበረውን ዋይት ሃውስ ገብተህ ከሌ ወንበር ላይ ትቀመጣለህ እንደማለት አስቡት። እዛ ይሄንን ታገኛለህ ብለው ቃል ሲነግሩት ረጁል ሙሽሪክ እስልምናን ያልተቀበለ ሰው ነው። እንዴት ነው ማመን የሚችለው? ዛሬ እኮ እኛ ወህዩን ተቀብለን ማመን አቅቶን ነው ብዙ ነገር መንገድ እየሳትን ያለ ነው አይደለም? ሱራቃ ኢብኑ ማሊክ የነብዩ ሰለላሁ ዐለይሂ ወሰለም ከንግግራቸው እርግጠኝነት የተነሳ አመናቸው። መርሐባ ብሎ ተቀበለ። ምን ቃል ይገቡልኛል ማረጋገጫ ምን ይሰጡኛል አላቸው። አቡበከር ጻፍለት አሉት። የኪስራ ኢብኑ ሁርሙዝ አንባር ለሱራቃ ኢብኑ ማሊክ ነው ብለው ነብዩ ሰለላሁ ዐለይሂ ወሰለም ላኩ። ተመለሰ። ይሄን ተቀብሎ ተመለሰ። 100 ግመል ትቶ ተመልከቱት። ሚሊየንስ የሚቆጠር ገንዘብ ትቶ ይሄን ቃል አምኖ ተሰዶ መደበቂያ የሚፈልግ ነብይ መሐመድ ሰለላሁ ዐለይሂ ወሰለም በዚህ ደረጃ አምኖ ተመለሰ። ምን ያክል ነው ነብዩን በዚህ ደረጃ ያመናቸው? እኛ ንቡዓውም የነብዩ ትንቢትም እውን ሆኗል አይደለም? ቃል በገቡለት በነብዩ ዘመን አይደለም ያ እውን የሆነው። ቃሉን በጻፉት በአቡበከር ስዲቅ ዘመን አይደለም እውን የሆነው፣ በሰይድና ዑመር ኢብኑ ኸጣብ ዘመን ነው የተፈጸመው። ዑመር ምንድን ነበር ያሉት? ያንን ኪስራ ድል ተደርጎ ሲገባ አይነ ሱራቃ ኢብኑ ማሊክ ነው ያሉት። እድሜው ገፍቶ ሰውነቱ ጃጅቶ አርጅቷል። ሱራቃ ኢብኑ ማሊክ የታለን ያሉት ዑመር ረዲየላሁ ዐንሁ። ያን ቃል የተገባለትን ክራውን ዘውድ ነበር ያስረከቡት። ይሄ ነብዩ ሰለላሁ ዐለይሂ ወሰለም ንቡአ ወይም ታላቅነት የዚህ ቁርአን ሐያልነት ማሳያና መገለጫ ነው። ሰዎች የቁርአኑን ትልቅነቱን ተመልከቱት። ይሄንን ሙሽሪክ የሆነ ሰው ገንዘብ አማሎት የመጣ ሰው እስልምናን ሳይቀበል ነብዩን እንዲያምን አስገደደው አላህ Subhanahu Wa Ta'ala። ይሄ ነው ዛሬ በእጃችን ላይ ያለው ቁርአን ያልኖርንበት ወይ መስራት ያልቻልንበት ቁርአን ማለት ነው። ከዛ አለፉ ነብዩ ሰለላሁ ዐለይሂ ወሰለም እና አቡበከር ስዲቅ ዋሻው ውስጥ ገቡ። እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም ስዲቅና አቡበከርን ጉድኝነት መድረኩም ይበቃም አይደለም ብዙ ማውራት ይቻላል። ለዚህ ነው ረሱል ሰለላሁ ዐለይሂ ወሰለም አቡበከር የከፈሉትን ዋጋ ሂጅረተ ረሱል በአጠቃላይ በአቡበከር ቤተሰቦች የተደገፈ ነው አይደለም? ሂጅራው በጉድኝት የተመረጡት አቡበከር ናቸው። መንቀሳቀሻቸው የነበሩት ፈረሶች አቡበከር ናቸው። ስንቅ ሲያቀብሉ የነበሩት እናታችን አስማዕ ቢንት አቡበከር ናት። እንዲሁ ደግሞ
መንገዱን አምንና ሰላም ደህንነት ለማረጋጋት የስለላ ስራ ሲሰሩ የነበሩት የአቡበከር እረኛ ናቸው። አካባቢውን ኮቴ በማጥፋት ቀጥሎ ደግሞ እንደዚሁ ቁረይሾች የሚያስቡትን ምን እየሰሩ እንደሆነ የሚመካከሩበትን ነገር መጥቶ የሚነግረው የሰይድና አቡበከር ስዲቅ ልጅ ነው። ኦልሞስት ሙሉ በሚባል ደረጃ አቡበከርና ቤተሰባቸው ዋጋ የከፈሉበት ስደት ነበር። አቡበከር ይህን ሁሉ አድርገው እዛ ዋሻ ላይ ሲደርሱ ነብዩ እንዳይገቡ ነው የከለከሉት አይደለም። ምክንያቱም ምን እንዳለ ማረጋገጥ አለብኝ ያለው አቡበከር ስዲቅ አላህ ስራቸው እንደላቸው ገቡ። ጓዳውን ወይም ደግሞ ዋሻውን አጸዱ። ቀዳዳ ያሉትን ልብሳቸውን እየበጠቁ እየቀደዱ ነው የደፈኑት። የቀረውን በእጃቸውና በእግራቸው ሸፍነው ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያስገቡት። እዛ ዋሻ ውስጥ እናውቃለን አይደለም። ነብዩ ሰለላሁ ዐለይሂ ወሰለም ደክሟቸው አቡበከር ታፋ ላይ ተኝተው ምን አድርጓቸዋል? ጊንጥ ነድፏቸዋል አቡበከር። ነገር ግን ጊንጥን ያክል ነገር ነድፏቸው አቡበከር ስዲቅ ብነቃነቅ የነብዩን እንቅልፍ ቀሰቅሳለሁ ብለው ህመሙን ችለው ነበር የተቀመጡት ነብዩ እስኪነቁ ሰለላሁ ዐለይሂ ወሰለም። ይሄ ጉድኝት፣ ይሄ ሱህባ፣ ይሄ ዛሬ ለምንኖርለት እስላም ወይም ደግሞ ለዚህ ቁርአን የተከፈለ ዋጋ ነው። እነዚህና መሰል ተያያዥ ክስተቶችን ስትመለከቱ ይሄ ዲን ዛሬ እዚህኛ ስጋ ሲደርስ እንዲሁ ዝም ብሎ የመጣ ዲን፣ እንዲሁ በዋልፈሰስ እንዲሁ ዝም ብሎ በተራ ነገር ውስጥ ያለፈ ጉዞ እንዳልሆነ ሁላችንም እንረዳለን ወንድም እህቶች። ይሄ ክስተት ለኛ ትልቅ ማሳያ ነው። ብዙ ነገሮችን እንድናይ ቆም ብለን እንደ ራሳችን እንድንፈትሽ የትኛው ፈተና የትኛው መከራ ደርሶብን ነው እዚህ ቁርአንና እዚህ ነብይ ጋር ሰለላሁ ግንኙነታችንን በትክክል ማድረግ የቻልነው? በምቾት ውስጥ ኖረን ከብዶናል ብዙ ነገር። ያን በትክክል ማየት ይፈልጋል። هذا هو الحبيب المصطفى صلى الله عليه وسلم ታላቁ ነብይ መሐመድ ሰለላሁ ዐለይሂ ወሰለም በዛ አይነት ዋጋ መክፈል ነው ይሄን ዲን ከባልደረቦቻቸው ጋር ለኛ ያቆዩትና ያመጡት። እንደ መጨረሻ መድረኩ አሁንም የቁርአን መድረክ ነውና አንድ ነገር ላንሳ። ቁርአን ሲነሳ ቀደም እንዳልኩት እድሜያቸው ያነሱ ሰውነታቸው የገፋ ወይም ደግሞ እድሜያቸው ትልቅ የሆኑ ሰዎችን አይደለም። ትንሽ ትልቁን ባህሪያ ንጉስን ሁሉን እኩል ማድረግ የሚችል በደረጃ ከፍ የሚያደርገው ቁርአን ነው ባለው ግንኙነት። እኔ የአንድ ሰሃባ ታሪክ ልንገራችሁ ከቁርአን ጋር። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በአንድ ወቅት እናታችን አይሻ ልከዋቸው እናታችን አይሻ ዘግይተው ተመለሱ። ለምን እንደዘገዩ ሲጠይቋቸው ሐበሰን الحابس في المسجد ነው ያሉት። መስጂድ ላይ አንድ ነገር አሰረኝ እንዳልንቀሳቀስ። ምንድነው? አንድ ሰሃባ ቁርአን ይቀራል፣ ድምጹ በጣም ያመራል። ስለዚህ ቁርአኑን እያዳመጥኩ ማለፍ ስላልቻልኩ እሱን እያዳመጥኩ መስጊድ ላይ ያሰረኝ፣ ጊዜን ወሰደብኝ አሉ። እናታችን አይሻ ይሄ ያሉትን ሰው ለማየት ነብዩ ሰለላሁ ዐለይሂ ወሰለም ከቤት መጡ። አሁንም ቁርአኑ ይቀራል፣ ድምጹ በጣም ይማርካል፣ ልብን ይዛል። ነብዩም ቁጭ ብለው አዳመጡ። አሽረፈል ኸልቂላህ ሰለላሁ ዐለይሂ ወሰለም ቁርአኑን ጨርሰው ሲያበቃ ነብዩ ከተቀመጡበት ተነሱ። እጃቸው ወደ ሰማይ ከፍ አድርገው አላህን ለመኑ ወይም አመሰገኑ። አልহামዱሊላህ الذي جعل من امتي امثالك ያሉት አንተን የመሰለ ወጣት ከኔ ኡመት ያደረገልኝ ጌታ ምስጋና ይገባው አሉት። ኡመታቸው በመሆኑ የተደሰቱበት ወጣት። ይህ ወጣት ሚን ሳዳት القريش አልነበረም። የቁረይሾች ባላባት የተመረጠ ዘር አልነበረም። መውላ ሚን መዋሊ ሳሊም መውላ አቢ ሁዘይፋ አንድ መውላ ነበር፣ ባሪያ ነበር፣ የአቡ ሁዘይፋ ባሪያ። ግን ተመልከቱት ይሄ ቁርአን ነብዩ ኡመታቸው በመሆኑ የኮሩበት የተደሰቱበት። እኛ ቤተሰቦቻችን ልጆቻችን ይሄንን ክብር ለመጎናጸፍ ነው ቁርአን ጋር እንኑር የሚባለው። ቁርአን የኛ ህይወት አካል እናድርግ የሚባለው። አላህ ከቁርአን ሰዎች ያድርገን። ይሄ ቁርአን በዚህ ወር ወርዷል፣ በሌሊቱል ቀድር መጥቷል። የነብዩ የመጨረሻ እድሜያቸው ላይ ቁርአንን ሙዳረሳ ወይም ደግሞ ሙራጃዓ ክለሳ የሚያረጋቸው ጅብሪል በረመዳን 10 ለአኺር ነው። የመጨረሻ እድሜያቸው ላይ ጅብሪል አለይሂ ሰላም ነብዩ ሰለላሁ ዐለይሂ ወሰለም ሁለት ጊዜ ሙራጃዓ ወይም ክለሳ አድርጎላቸዋል። እኛና ቁርአንስ እንዴት ነን ያለነው? አላህ ጋር ስንገናኝ በቁርአናችንስ ምንድነው የሚኖረን ቦታ የሚለውን እንድናስብ ነው የምጠይቀው። ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።